ስንት ነው በእናትህ? ይሄ አሁን እስከ 100,000 ብር ነው የሚሸጠው። 100,000 ምን ከውጭ ነው ሳጥኖች። ላረፉት ህይወቶች እንደው ነፍስ ይማር ነው። ግን ይሄ ሳጥን በጣም ምቹ ነገር ነው። እኔ ማለት አሁን ከምንተኛበት ራሱ ቆይ ድገምልኝ። ማለት ጆሮዬ ነው በቅዠቴ ነው የምሰማው። ስንት ነው? ይሄ 100,000 ብር ነው የሚሸጠው። ግን ይሄ ምንም ማለት አይደለም። የሰው ሞተ ሰው ማለት ነው። ብዙ አመት ለፍቶ ብዙ አመት ሰርቶ ብዙ አመት ደክሞበት ነው አፍቱን አይደለም። እቺን ይዞ ቤት ምንም ማለት አይደለም። ሌክቸሪ ማሟሟት አለ ማለት ነው። ሌክቸሪ ደረጃ አለው አሟሟት። ቆይ ማለት ወይ እግዚአብሔር ማለት እንዴት ነው? ከምንድን ነው የተሰራው? ይሄ አልሙኒየም ነው። ንጹህ አልሙኒየም ነው። አፈርም አይበላው። ምንም ነገር አፈር አይበላው። አሁን ይሄ ቢቀመጥ መቶ ጊዜ ቢቀመጥ ይወጣል። የምርህን ነው? ደግሞ ስፕሪንግ ነገር አለው መሰለኝ። ስፕሪንግ ነው አይደል? ይገርም ነው። እስቲ ልሞክረው ነው። አረስ ሳይኔ ያው ቅድም ያልከው ነገር ነው። እስከምትለምዱት ያው ትንሽ ያስቸግራል። አሁን እንደውም ከለመደ ሰውዬ ከዚያ ሊድ ነው የለመደ ሰው አይወጣም። ይኸው አሁን ልተኛ ነው። የ100,000 ብር አልጋ ላይ ሳልተኛ ኧረ ምቾት። ይሄማ ትንሽ ክላሲካል ምናምን ካለ በቃ ነጥ ነው። እኔ በዚህ እየተረበሽኩ ያልሆነው ለምን ነው ታውቃለህ? አልጋ ስለሚመስል ነው። ለዚህ ሰከንድ ብቻ ለዚህ ሰከንድ ብቻ አይ ምቾቱን ስላላየው ነው። በእውነት ልነግር አልችልም።